ደህና ነህ? ኧረ ና ሆስፒታል ልውሰድና ግባ። ችግር የለውም። እርግጠኛ ነህ? ስፓይናል ኮርድ ራጅም ሲቲ ስካን ማሳየኝ። ኧረ ነካ እኮ ነው ያደረኩሽ በበሩ ያይሽ። እኔ እወድሻለሁ የኔ ማር፣ በጣም ነው የማፈቅርሽ። እሺ ቆይ አንዴ ልደውልልሽ። ትንሽ አበብ እንዴት ነው? ቃና ሆቴል ትሄጃለሽ? እሺማ ቃና ሆቴል እሄዳለሁ። ግባ እና ምን እንደዚህ ሆነ ነው እንዴት የምትወስደኝ? ስልክ እየወራ ምናምን እኔ ባጃጅ ስለሚችል ከኋላ ሆነ አውራሽ። የኔ ቆንጆ ፍቅረኛ ነሽ መሰለኝ። ከኋላ ሆነ አውራን እችላለሁ። እሺ እወድሻለሁ። አዲስ ፍቅር ናችሁ መሰለኝ። አዎ እያየን ዳ እንዴ መስፍሬ ያዘው እንዴ ወይ እዚህ ነውማ። ስንት ነው ሂሳብ ወንድሜ? 100 ብር። አዎ እሺ አምሮብሻል ይላል። ምንድነው ታዲያ ዛሬ በእግርሽ ያለ ባጃጅ የተራብሽ? አዎ ባጃጅማ ያሳጠብሻት አይደል? አንቺ በቃ ሴፍቲሽ እኮ ከፋኝ እንደገና መረረኝ። ይቅርብሽ። እኔ እሱ ዕቃው ግድንግድ ነው፣ ይጎዳሻል። እህል ቦርድሽን ነው የሚተረትረው። እኔ ባለፈው ቆይ ልንገርሽ፣ የታች ሰፈር ልጆች ሊሸና ብሎ እዚህ ፑሲ ከፍተው እኛ ነው የምንወርደው ብለው ራሱ በስንት ጸብ መሰለሽ እንትን ያለ በተሸካሚ ነው የሚሸነው። ግድንግድ ነው። ይኸው ገኒ የታች ሰፈሯ ማለት ነው ሲገባላት ወደቋ ተበጠበጠ። አሁን መሀናት ምንም እንዲህ ብላ ነው የወጣችው። ላልቻለች እኮ ይቅርብሽ። እኔ ቴስታታሽን ይሰነጥቅብሻል። እኔ እኮ ሌላ ነገር ቀንቼ ምን ከሱ ጋር ይፈንታል። እንደዛ አይደለም። እህል ቦርድሽን ነው የሚተረትርልሽ ነው። አቀጣው ደማን ጠጥቼ ዛሬ ይመጣል። ይኸው ሙያ አላት ብለህ አስገብተኝ ፖስት ቢል የሆነ ሽሮ ነው የምትሰራው። ተመዲናት በጣም ጎበዝ ልጅ ዘመኔን እንዳትናገርብኝ። ሙሉ ብረት ድስት ሽሮ በጨው ብቻ ነው የምትሰራው። ቆስት ያረረ ወይ ጎርሳው አትውጣው የሚያፈዝ ሽሮ። በጣም ባለሙያ ናት ልጅቷ። በእግሯ ነው የምታማስለው። ጫማክር ለኔ አውራ ዳግ የቋጠረችውን ላሳይ። ያ ሙሉ ጨው ነው አውቀዋለሁ። ለኔ ድንጋይ የኔ ውድ ቤስት ፍሬንድ። ወይኔ የኔ ቆንጆ የኔ ቤስት ፍሬንድ ምን ይባላል? ሄሎ አረ ለውዝ ይምጣልህ። እንዲሁ ነው የምትቆመው። አሁን የኔ አባባታ ነው ወይ አቺቴቱ ጋር ነበር ያለው አባባታ ወይ ባለሱቅ ወይ አንድ አወለድና አንድ ሳንቺፕስ። እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልትከፍይ ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል። አይ እንደዛማ አይሆንም። ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ትያለሽ? እሺ አንቺ ክፈይ ይብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማድረገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። እንደ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። ምን አገባኝ? ብሬ ጭባ ጥጦ ገንገበጥ መላጣ ምን ተመስላል? ፈርና የሰው ልጅ በፍጹም እንዳታምናቸው። የሰው ልጅ ክፉ ናቸው በጣም። አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተስተስ እንዴት አባሽ ነው የምታምረው? በላት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንተኔን ምንድነው የምትላቸው? በእናትሽ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበርሽ። እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዝም በይ በእናትሽ። ትቆራለሽ እንደዚህ ምንድነው? የምራችሁ ነው?
ናስካተ ምንድነው የሚሉሽ? አረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ። የምርሽን ነው? እንደኔ ቆንጆ ብትሆንማ ይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ አባር አስገድደው የሚደፍረን እንዴ? ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደዛ ይታንቺ ደግሞ ያታፍረ ዛልሽ ሞተር ይነዳል እንዴ? አንተ ያማል። ማን ነው ዛን? መንጃ ፈቃድህ ነው። ምንድን የራስህን አይደል እንዴ አልኩ። የራሴን እኮ ነው የሰጠው። ምን ነው ራሱ ነው። በሄልሜትም ቢሆን ቀጣ ሲጀመር በሄልሜት ለሳይክል ያስፈልጋል። የት ተማርኩ? ሲጀመር ደርበህ መንዳታችንም ይሄን ነገር አልሰጠህም። በሳይክልም ቢሆን ሰው በሰፈሩ ወክ ማድረግ አይችልም እንዴ? እግረኛም ሞተር ሳይክል በእግር እኔ ላይ ምን እንደሆነ ካላወቀማ ምን ነው? ቆየሳ ያላየው መስሎሽ ነው? ጋር ስታደርጊ የነበረው ነገር ነው። የአይን ውስጥ ገብቶበት እኮ ያው ምን ፈጠና ባይፈጥን ጥሩ ነው። እኔ ምንም አገኘ አንድ ትንፍስ ስላለው ብትይ ማለት ነው እደፋሻለሁ ያለሽ ነው እንጂ ምንድነው? አንተ ግማታም የቆለጥ ጫፍ እዚህ ጋር ነው የምትሸነው። እዚህ ጋር እንደሚያስቀጣ አታውቅም። እና ታዲያ ልፈንዳ እንዴ? ለምን ጦሽ አትልም? ኩላሊት እኮ ውድ ነው። ጉዳይ ነው እንዴ? ትቀልጃለሽ እንዴ? ሰማማ ምንድነው ያስከው ደግሞ? ሄሎ ዘነዘና ጋልብኝ አይደል እንደሚያስብለው። አንቺ ወደዛ ዞር በይ። አሁን አምጣ። ምንድነው የምታካብጂው? እንጂ መልስ አለ። ያዩ ቲፕ መሆኑ ነው። ላራ ነው። ሙዬ አቤትካ አንቀባርሻ ቢር ቦርኮ የማንም ቀንቀን ብስቅን ምንቀን የሰባ አዳሃሪች ሙዬ ያንቺ ነው ያበደቀ ነይ ይኸውልሽ፣ ይሄ ላይላሽሽ፣ ይሄ ደግሞ ለቅንድብሽ፣ ይሄ ደግሞ ለጥፍርሽ። እሺ ቆይ ሌላም አለ። የት ሄደች? አርግሽ ይልሃለሁ ፍቅሬ። ሽንቷ እየመጣ ነው። ሐኪም ቤት እንሂድ። በእናትህ ምክር በቦታ የለም። አትከታተለኝ። አባትሽ የሚከፍልኝ አንቺን ልጠብቅሽ። ውፍ አልነግረውም። በቃ መሄድ ትችላለህ። ምንድነው? አባትሽ አይፈቅድም። እኔ ምን አልፈቅድልሽ? የራሴን ብሎን ሰው ማውራት አልችልም እንዴ? አቺ አሁንስ በጣም የሚያስጠላኝ። እሺ የትም አልንቀሳቀስም ካላወራሁት። ዳው እዛው ናጮ። እኔ በጣም ነው ናፈቅሽኝ የኔ ቆንጆ። ኧረ ምንድነው? በጣም ናፍቀኛል እኮ የኔ ቆንጆ። የኔ ቆንጆ ቀለሙ ቀይ መስለኝ የኔ ቆንጆ። ፍቅር ምንድነው ብሎ ይልች እኮ ንገረው በእናትህ። ጠብቋል አላበዛም። አንተ ማንን ነው? ምንድነው? በጣም ያበዛው አንተ በጣም ያበዛው። አት ምንም አታመጣም። አይገርምም? ምንም አታመጣም። አዎ ምንም አታመጣም። ምንድነው? ይኸውልህ ፈረቻ እንዳይመስልሽ እንዳይመስልህ ለእናትህ አንድ ስለሆንኩ ነው። እሺ አሁን የኔ ፍቅረኛ መቼ ሰምተሽ ዋላ ፈሱን እየፈሳ ሲሮጥ ይሄን እኮ ቀዝማለሁ ስለኝ ይነጠረግለት ሰምተሽኛል? ንፋሳ ለምንድን ነው ተረጋግተሽ የማታወሪኝ ግን?
ለምን አትሆኝም አንተ? አንድ ነገር ልንገርህ፣ ቆንጆ ሴትና የከተማ መሪ የባለ ሀብት ናቸው። እሺ እማዬ፣ ሃሎ፣ ይኸው ተረጋግተሽ አውሪው። ሀብታም ቢገዛውም ቆፋሪው ቀን ሰራተኛ ነው። ተረጋጊ። ኧረ ምንድን ነው? አይ ባሂጃ ብራዘር ሂጂ የሆነ ነገር አለ። ለምንድን ነው የምሄደው? እንዴ ሂጂ። እንዴ ምን ሆነሽ ነው ብራዘር? ሂጂ። ኧረ እኔ አልሄድም። እኔ ተመችቶኛል። አንተ ምን ሆነሃል? ኧረ በቃ ሂድ። ምን ሆነሃል እንዴ? እኔ አልሄድም። እኔ ደስ ብሎኛል። ኧረ በማርያም ኧረ ሂድ። ኧረ እባክህ እንዴ ምን ሆነሃል? የባለጌ ነገር ልታረግ ነው? ምንድን ነው የምትወረው? በስመ አብ ወወልድ ወመንፈስ ቅዱስ። ሂድ እንዴ ሂድ በቃ። እንዴ ምን ሆነሃል? ምን ችግር? እሺ እኔ ልቀመጥ። እሺ ያንተ ሰገገና እንደዚህ እንዴ ተባልከ? ሂድ ፋራ ጠረበ ምን ይመስላል? ምን የገጠር ልጅ እኔ እኮ አላየም ነበር። አላየሁም ሲጀመር። እንዴ ምን ሆነሃል? እሺ ግን መጣለሁ። ልምጣሽ ትንሽ ቆይቼ። አንተ ያማል እንዴ? ልገላት ነው እንዴ? ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ። እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልከው ሳላስደነግጥም አልቀርም። አይ ችግር ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ እና በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድም ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ። አንተ እስካሁን መንገድህን እንዴ ምን አይነቱ ነህ? አቤት ሐመሜ ስንቱን ያስመኘ በለው ይሄማ ያመልጠኝ። መብላት አለብኝ። ያምረኛል ካላየው ያመኛል ከመሎኑ አይን እሙዬ ያስቆኛል። ይኸውልሽ እማ እሺ ወይ አባ ተመችቼ ነው ስልኬን ልስጥህ? እሺ ስልኬን ያዝ 09 ስልኬን ያዝ ትላለች። አንቺ ማን ጠራሽ? አንቺ ሳጠራ አንቺ ወስፌ፣ አንቺ ጠውላቂት፣ አንቺ ብዬሻለሁ። አንቺኛዋ ግን በለው የኔ ቆንጆ አይደለ? እናትህ ልጅ አታምር ስታምር። የትኛዋ? እቺ ማን ነው? እሷ እኛ ሰፈር ልጅ ሰፈር አውቃታለሁ። ብዙ አታምርም። አረ ቆንጆ ነች። አያት በደንብ ነሽ ብለሽ ነው? ታምራለች። አታስጠላም። አታስጠላም። አታስጠላም ማለት ምን ማለት ነው? አታስጠላም። ሲጀመር ለምን አያት? አንተ እኔን እዚህ አስቀምጠ ሌላ ሴት ዞረ ስታይ ትንሽ አይደብርም? አንቺ እኮ ነሽ እና አይ ብልህ ምን መጨረሻው አላይም ብለክ አጨርሰው። እኔ እኮ እንደዛ መቻሰብኩ ባለጌ። ሲጀመር አንተ ልክስክስና እንዲሁ ታስታውቃለህ። እግዚአብሔርን እኔ ተልከስክሽ እኮ አይደለም። አንተን ብለሽኝ እኮ ነው። አንቺ እኮ ነሽ አንቺ አታምርም እኮ ነው ያልኩት። አንቺ ነሽ ቆንጆዬ፣ አንቺ ነሽ ቆንጆዬ። አትፈልግም አትልም? እኔማ ቆንጆ እንደሆንክ አውቃለሁ። ሲጀመር ብሬክ አፕ ማድረግ አለብህ ባለጌ። እንጂ አንተ አረከሳቸው ልትወስድ ነው? ኧረ እባክህ ትልቅ ሰው ናቸው፣ የልጅ አባት ናቸው። አባት አይሆኑም እንዴ ከእነዚህ ሰውዬ? አብረን ንገር በእግዚአብሔር እኔ ብስዋስ ላይ ነኝ። እይዛ ታስጠላ አጠገብ ወይኔ አልፈልግም። አይገባም እንዴ እሰይ ወደዚህ ነው የሮጠው። ይመቸው ሄጄ እሰማዋለሁ። ዱቦሽ ኖማስ ገሴ ማለም በርባዱ ሲመጣ የመቆራን ጮርታ አሉ ማን ጨንስታ ዱቦሽ ሲ የሮማስ ያደትን ሞስትሩ ፌሲ ያርገድ እንጋዲ ሲጋው ናሶና ወጡ ሲም ማን ማምነቱ ብታሉም ቡሽ ቆቱንጋ ጋና ሰምና ማን ኦቦ አስጀፍቱ ጀቢ ወይ አሲን ደርቤራ ላርቢተሪቱ ጀቢ ወይ ጋፈቻራ ጀቢ ሀረገት ዩዳፊን ተለፎ ፍራዴ ማን ለክ ሉቡኮ ናዱኮ ናዱ ቶሌ nya chandra am lubuk nya dotis
baay'ee man si jaalladha maaluma siif ta'u maal laaftaate lubbuu koo si kennu onni kinaaf laannaan hin ga'a maanni waasa keessan baane maallanka gooftoof walitti qabatanii nyaatanii lubbuu keessan isin keessaa baasu. Maanni lubbuu maalti? Baa anaafati mee siingiliin turre maalan si ilaalin jajjabaachaa ture miti gidduu kanatti mucaa kana fakkaattu kan isaa fiddeeti. Galanii lubbuu appilikeeshiniif haa ta'u. Amma yoona waa appilikeeshinii lubbuu homaan beektu? Lakki. Appilikeeshinii lubbuu Oromoota addunyaa guutuu keessa jiran hundaa kan wal quunnamsiisudha. Maaliif daree ammuma Play Store fi App Store irraa appilikeeshinii lubbuu jedhu buufadhu. Tole. Isa booda shamarree Oromoo biyya alaas biyya keessas biyya kamiin jirtu faana wal bartee jaalallee kee argachuu dandeessa. Nunillee appilikeeshinii lubbuudhaan lubbuu koo faana wal barre. Aha, akkasii. Teknooloojiyaa. Na gubdeetti callistee garuu man deemti. Waan akka miidhaan talatanii keessa baatee mana barumsaatti na hordofuu jalqabde. Beenis waamaa jirti. Ishee nama sin jechaa turedha. Ishee kanaatiin bareedu kan nama jechaa jiru. Kan jaallatu. Deemamati maal dhabde jedhe. है जैसे तू पास है मेरे पास है ऐसे maal dhabde? Lakkiyaan siyaadii masiilaan dhufe. Maalirraa fuuta? Ganama mana barumsaatiin hordofaa turte. Jettee amma moo safara dhufte? Maal dhabdee tanarraa ture? Saamumas jaalu. Dhaabi. Kanaan natti naan jechuuf turte. Galyam. Sinjaalladhu. ስልኳን ባልቀበላት እኔ ወንድ አይደለሁ። አታምርም? ወይኔ አታያትም እንዴ? ገገማ ነገር ነች። አደንግጪ፣ የተፈጥሮ ጉዳይ ነው። ልብስሽ ተበላሽቶ ነው ወይንስ ቀኑን አታውቂውም? ያማ አሁንማ ተሸፍነዋል። ባይሆን ሹራቤን አጥብሽ ታመጫለሽ። ለዛ ነበር የሳቁብኝ። አላልኳችሁም? እኔ እኮ ነኝ ልጁ። አሁን ቤት እንደገባች ትደውላለች። ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ በዚህ አይደለም በዚህ ብታርደኝ አልጠጣ። አረቄ መጨረሻችን በቃ እኔ በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ እሺ የት ውስጥ ነው ያለው? ኧረ እኔ ይሄ ቼክ አድርገው እስኪ። ራሱ ነው ቅዳው። የኔ ፍቅር ይኸውልሽ አንድ ላንቺ አንድ ለኔ። ያማል እንዴ? እርጉዝ እንደሆንኩ ረስተኸው ነው? ውይ ሞቴል ሳይ እሱም አለ ለካ። የኔ ፍቅር ለሱ ማምጣት